እንዴት ፖላር ኤንድ ነን ፖላር ሞለኪውሎችን እንለይ? ብዙ ተማሪዎች ይህንን ለመለየት ሲሸመድዱ ማየት የተለመደ ነገር ነው። ይሁን ቢባል ራሱ ግን እነዚህን ሁሉ ሸምድዶ መያዝ የማይታሰብ ስለሆነ ሸምድደን እንይዛለን ብሎ ማሰብ በጣም ከባድ ነገር ነው። እናም ዛሬ በዚህ ቪዲዮ እንዴት አድርገን በቀላሉ ፖላር ሞለኪውሎችን መለየት እንደምንችል አሳያችኋለሁ። ወደ ቪዲዮ በመጀመሪያ ፖላር እና ነን ፖላር ሞለኪውሎች የሚባሉ ነገሮች ምን ማለት ነው ምንድን ናቸው የሚለውን ነገር ስንመለከት እንግዲህ ፖላርም ነን ፖላርም ሊሆን ይችላል። በመካከላቸው ያለው ቦንድ ኮቫለንት ቦንድ ነው። ያ ማለት ኮቫለንት ቦንድ ስንል እንግዲህ ሁለቱም ሞለኪላርሊ አንስቴብል የሆኑ አተሞች አሉ። ሶ እነዛ አተሞች በውስጣቸው ያለውን ኤሌክትሮን ብዙ ኤሌክትሮን ያለው እና ኤሌክትሮን ዲፊሽንሲ ያለባቸው ኤሌመንቶች ደግሞ እርስ በርስ ያላቸውን ኤሌክትሮን ሼር በመደራረግ የሚፈጥሩት የቦንድ አይነት ነው። ለምን ይሄ ኦክቴት ሩልን ለማሟላት እነዚህ በውስጣቸው ያለውን ኤሌክትሮን ሼር ይደራረጋሉ ሁለቱም። ከዛ ላ ኦክቴት ሩልን ያሟላሉ። ሶ ፖላርም ነን ፖላርም በዛ መልክ የሚፈጠር ሞለኪውልስ ናቸው። ነገር ግን ደግሞ ፖላር ሞለኪውል ስንል እነዚህ ሼር የተደረጉ ኤሌክትሮኖች አሉ። ሁለቱም ኮመንሊ የሚጠቀሟቸው ኤሌክትሮኖች አሉ። ነገር ግን ከነዛ ከሁለቱ አንደኛው ሃይ ኤሌክትሮኔጌቲቪቲ ስላለው ያ ማለትም ኤሌክትሮኔጌቲቪቲ ማለት ቴንደንሲ ቱ ፑል አተምስ ኦር ሼርድ ኤሌክትሮንስ ቱ ኢትሰልፍ ወደ ራሱ ሼር የተደረገውን ኤሌክትሮን በከፍተኛ ሁኔታ የመሳብ አቅም ኤሌክትሮኔጋቲቪቲ እንላለን። ሶ አንደኛው ሃይ ኤሌክትሮኔጋቲቪቲ ያለው ሌላኛው ደግሞ ሌስ ኤሌክትሮኔጋቲቪቲ ያለው ሪላቲቭ ቱ ዋን አተም ወይም አናዘር አተም። ሶ ሼር የተደረገውን ኤሌክትሮን ሃይ ኤሌክትሮኔጋቲቪቲ ያለው ወደ ራሱ በደንብ ፑል ያደርገዋል። ያኛው ደግሞ ጊቭ እንደማድረግ ሶ ምንም እንኳን አዮኒክ ቦንዲንግ ባይሆንም ቻርጅ ባይኖራቸውም ግን አንደኛው ሞር ስለሚስብ ሼር የተደረገውን ከአንደኛው የበለጠ ስለሚጠቀም ፓርሻል ፖዚቲቭ ይሆናል። ሌላኛው ደግሞ ፓርሻል ኔጌቲቭ ይሆናል። ሌላኛው ደግሞ ፓርሻል ፖዚቲቭ የሚሆንበት ሁኔታ አለ ማለት ነው። ጀስት አሁን ፖዚቲቭ እና ኔጌቲቭ የሚሉ ነገሮች አንድ አተም ያለውን ኤሌክትሮን ሉዝ የሚያደርግ ከሆነ ፖዚቲቭ እንላለን፣ ጌን የሚያደርግ ከሆነ ኔጌቲቭ እንላለን። ሶ ይሄ ግን ሙሉ በሙሉ ኮምፕሊትሊ ጌን ኦር ሉዝ ስላልተደረገ ሼር የተደረገን ኤሌክትሮን ብቻ ስለሆነ የተጋሩት ፓርሻል እና ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ እንላለን ማለት ነው። ሶ ይሄም ዳይፖል ወይም ቱ ፖልስ የምንላቸውን ነገሮች ክሬት ያደርግልናል፣ ይፈጥርልናል። ስለዚህ ያን ፖላር ወይም ፖል ከሚለው ስም ነው የመጣው ማለት ነው። ፖላር ሞለኪውልስ የምንላቸው በቀላሉ ይሄ ማለት የሞለኪውል ዛት ሃዝ ቱ ኦፖዚት ቻርጅስ ኦን ዲፈረንት ሳይዝ ሁለት አተሞች አሉ እርስ በርስ ቦንድ የተደራረጉ። ሶ በነዛ ቦንድ መካከል አንደኛው ፓርሻል ፖዚቲቭ ሌላኛው ደግሞ ፓርሻል ኔጌቲቭ ቻርጅን ይፈጥራል ማለት ነው። ያንን ሞለኪውል ምን እንላለን? ፖላር ሞለኪውልስ እንላለን። ለምሳሌ ወተርን እንመልከት። ሁለት ሃይድሮጂን ከአንድ ኦክሲጂን ጋር ነው ሪያክሽን የሚፈጥረው። ሶ ይህንን የወተርን ስትራክቸር ስንመለከት እንግዲህ ኦክሲጂን ምንም እንኳን ሁለቱም አንዳንድ ኤሌክትሮን ሁለቱ ሃይድሮጂን ሁለት ኤሌክትሮን ያዋጣሉ። አንዱ ኤሌክትሮንም ደግሞ ለሁለቱም አንዳንድ ሼር ያደርጋል። ነገር ግን እዚህ ጋር ሼር ቢደረግም እንኳን ኦክሲጂን የሚጠቀመው የኦክሲጂን ቴንደንሲ ወደ ራሱ ፑል የማድረግ ወይም የመሳብ ቴንደንሲ በጣም ከፍተኛ ስለሆነ ኦክሲጂን ፓርሻል ፖዚቲቭ ቻርጅ ይፈጥራል። ሃይድሮጂን ደግሞ ፓርሻል ኔጌቲቭ ወይም ኦክሲጂን ፓርሻል ኔጌቲቭ ቻርጅ ይፈጥራል። ሃይድሮጂን ደግሞ ፓርሻል ፖዚቲቭ ቻርጅ ይፈጥራል ማለት ነው። ሙሉ በሙሉ ኤሌክትሮን ባይሰጥም እንኳን ሞር የሚጠቀመው ኦክሲጂን ስለሆነ፣ ስለዚህ በዚህ መልኩ ፖላር ሞለኪውልስ ምን እንደሆነ መመልከት እንችላለን። ሌላው ነን ፖላር ሞለኪውልስ ምንድን ነው የሚለው ስንመለከት ይሄ ከነሱ በተቃራኒ ነው። ቅድም እንዳወራነው ዳይፖልስ ይፈጠራል። ያ ማለት ሁለት ፖሎች ይፈጠራሉ ብለናል። ነን ፖላር ሞለኪውል ጋር ስንመጣ ግን ምንም አይነት ፖል አይፈጠርም። ምንም እንኳን ኤሌክትሮኑ ሼር ቢደራረጉም የሁለቱም ኤሌክትሮኔጋቲቪቲ ቴንደንሲያቸው ወይም ካፓሲቲ ፓወራቸው እኩል ስለሆነ ሼር የተደረገውን ኤሌክትሮን ሁለቱም በእኩሉ የሚጠቀሙበት አይነት ሁኔታ ስላለ ምንም አይነት ፓርሻል ፖዚቲቭ ፓርሻል ኔጌቲቭ ኦሬንጅ ፖዚቲቭ እና ኔጌቲቭ ቻርጅ የሚፈጠርበት አይነት ሁኔታ አይኖርም ማለት ነው። ስለዚህ ይህንን ፖላር ሞለኪውል እንላለን። በቀላሉ ፖላር ሞለኪውልስ የምንላቸው ኖ ፖል ምንም አይነት የቻርጅ ፖሎች የሉም። ምንም አይነት ቻርጅ ዲፈረንስ የለም በሁለቱ መካከል። ከዚህ ጋር ተያይዘው ኤሌክትሮኔጋቲቪቲ ዲፈረንስ ማለት ቅድም ብያለው። ኤሌክትሮኔጋቲቪቲ ዲፈረንስ ማለት ሼር ሊሆን ኤሌክትሮን ሊሆን ይችላል። በቃ ሳምቲንግ ኤሌክትሮንን ወደ ራሳቸው ፑል የማድረግ ቴንደንሲያቸው ፑል የማድረግ ፓወራቸውን ያንን ኤሌክትሮኔጋቲቪቲ እንላለን ማለት ነው። ስለዚህ ነን ፖላሮች መካከል እነዛ ቦንድ የሚፈጥሩ ኮቫለንትሊ ቦንድ የሚደራረጉ ሁለቱ አተሞች መካከል ነን ፖላር ከሆነ ያ ሞለኪውል ምንም አይነት ኤሌክትሮኔጋቲቪቲ ዲፈረንሳቸው ሃይ አይደለም፣ ከ0.5 ወደታች ነው። ስለዚህ እኩል ኤሌክትሮናቸውን ሼር የሚደራረጉበት አይነት ሁኔታ አለ። ለምሳሌ ሚቴን፣ ካርቦን ዳይኦክሳይድን ብንመለከት እነዛ ነን ፖላር ሞለኪውል ናቸው፣ ሼር የሚደራረጉት እኩል ነው የሚለውን ማወቅ አለብን ማለት ነው። እንግዲህ ብዙ ጊዜ የሳብጀክት መጽሐፋችሁን ተመልከታችሁ ከሆነ ብዙ መምህራንም የሚናገሩት ፖላርና ነን ፖላር ሞለኪውልስ ልንለይባቸው የምንችለው ትልቁ ነገር የኤሌክትሮኔጋቲቪቲ ዲፈረንሳቸውን የምናውቅ ከሆነ ነው ብሎ ሲያስተምሩ ተመልክታችኋል ብዬ አስባለሁ።
ነገር ግን ይህን ሁሉ የ118 ኤሌመንት ምንም የ118 ኤሌመንት ኤሌክትሮኔጋቲቪቲ ዲፍረንስ ሸምድዶ መያዝ የነዛን ዲፍረንስ መስራት በጣም ከባድ ስለሆነ ፖላርና ነንፖላር ሞለኪልስን ለመለየት ሌላ መንገድ መጠቀም የግድ ይሆንብናል ማለት ነው። ስለዚህ አንድን ሞለኪል ፖላር ወይም ነንፖላር ለማለት እነዚህን አራት ቀላል ህጎች አራትና በጣም ቀላል የሆኑ ግልጽ የሆኑ ህጎችን በመጠቀም በቀላሉ ማወቅ ይቻላል። እነዚህ ሞለኪሎች እንዴት እንደምናውቅ ቀጥለን እንመለከታለን። the molecules can be said nonpolar if it is ሊውዝ ዶት ስትራክቸር ፉልፊል ዘት ሩልስ። እንግዲህ ሊውዝ ዶት ስትራክቸር ምን እንደሆነ እንመልከት። ቀድመ ሊውዝ ዶት ስትራክቸር የምንለው የአንድን ኮምፓውንድ ሊሆን ይችላል፣ ኤሌመንት ሊሆን ይችላል። ኖርማል የኤሌክትሮኑን ቫላንስ ኤሌክትሮኑ ያለውን ነገር ዲያግራማቲካሊ ሾዝ እናደርግ ወይንም ያንን የምናሳይበት አይነት ሁኔታ ነው። ቫላንስ ኤሌክትሮኑን የዛ ሞለኪል ሊሆን ይችላል፣ የአተምን ሊሆን ይችላል። በእርግጥ የዛን ሞለኪል ወር አተም ቫላንስ ኤሌክትሮኑ ምን እያደረገ እንዳለ፣ እንዴት ቦንድ እየፈጠረ እንዳለ፣ ስንት ኤሌክትሮኖች አሉ የሚለውን ነገር በዲያግራም ዶትን በመጠቀም የተለያዩ ነጠብጣቦችን በመጠቀም በዲያግራም ስናሳይ ያንን ሊውዝ ዶት ስትራክቸር እንላለን። ሊውዝ የሚባል ሳይንቲስት የፈጠረው መንገድ ነው። እነዚህ ሊውዝ ዶት ስትራክቸር የምንላቸው የዛ ሞለኪል ፖላር ኦር ነንፖላር የሆነው ለዩ የተባልንበት ሞለኪል ሊውዝ ዶት ስትራክቸር ሆነ እንስላለን። ከዛ ላይ እነዛ ሊውዝ ዶት ስትራክቸሮች ከዚህ ከታች የምንመለከታቸውን ወደ አራት ሩሎች የሚያሟሉ ከሆነ ያንን ሞለኪውል ነንፖላር ማለት ነው እንችላለን ማለት ነው። ስለዚህ ሩል ነምበር 1 የሚለውን እንመልከት። ሩል ነምበር 1 all the surrounding elements are the same። ልክ አሁን ሞለኪውልን ብንመለከት የዛ ሞለኪውል ሴንትራል ኤሌመንት እና ሳራውንዲንግ ኤሌመንት የምንላቸው አሉ። ሴንትራል ኤሌመንት ሞስት ኦፍ ዘ ታይም ቫላንስ ኤሌክትሮኑ ወይንም ሃይ የሆነበት ነው የሚሆነው። ልክ ለምሳሌ ካርበን ቴትራክሎራይድን እንመልከት። ካርበን በዚህኛው ሞለኪውል ውስጥ ሴንትራል ኤሌመንት ነው። ለምን ሴንትራል ኤሌመንት ሆነ? ካርበን አራት ቼኖችን መፍጠር ይችላል። ለምን? ቫላንስ ኤሌክትሮኑ ላይ አራት ኤሌክትሮኖች ስላሉ። ስለዚህ ካርበን ቴትራክሎራይድን በዛ ልኩ ሴንትራል ኤሌመንት አለን። ሰራውንዲንግ ኤሌመንት የምንላቸው ደግሞ እነዚህ ክሎሪኖች ናቸው ማለት ነው። አራት ክሎሪኖች አሉ። እነዚ ሰራውንዲንግ ኤሌመንቶች ወይም በዚህኛው ኤግዛምፕል ክሎሪናችን ሁሉም ዘሴም መሆን አለባቸው። አራት ሊሆን ይችላል፣ 5 ግን ዘሴም መሆን አለባቸው የሚለውን ነገር ማወቅ ያስፈልጋል። ስለዚህ ካርበን ቴትራክሎራይድን ስንመለከት በካርበን እነዚህ አራት ዶቶች አሉ። እነዛ ላይ ብራንች ላይ የተደረጉት እነዚህ አራት ክሎሪኖች ናቸው ማለት ነው። በሌላ ቋንቋ አራት ክሎሪን ዘሴም ናቸው አራቱም። እያንዳንዱ ካንሰል ኢች አውት መደራረግ የሚችሉ ስለሆነ እንደዚህ የሆነ የሚመጣ ከሆነ ያንን ነንፖላር ማለት እንችላለን። ዚስ ኢዝ ሩል ነምበር 1። ሌትስ ጎ ቱ ሩል ነምበር 2። ሩል ነምበር 2 ደግሞ ሴንትራል አተም ሃዝ ኖ ሎን ፔር። ሴንትራል አተም ቅድም ብያቸዋለሁ፣ ካርበን ሴንትራል አተም ነው ብያቸዋለሁ በዚህ በካርበን ቴትራክሎራይድ ውስጥ። ስለዚህ ካርበን ቴትራክሎራይድ ምንም አይነት ሎን ፔር የማይኖረው ከሆነ ያ ማለት ሎን ፔር ምንድን ነው የሚለውን ነገር እንመልከት በጥቂቱ። ሎን ፔር የምንለው ፔሮ ቫላንስ ኤሌክትሮን ነው። ሁለት ጥንድ የሆኑ ቫላንስ ኤሌክትሮኖች ምንም እንኳን ከሌላው አተም ጋር ሼር ያልተደራረጉ። ልክ አሁን እዚህ ጋር ክሎሪን ነው ከካርበን ጋር ቦንድ እየፈጠረ ያለው። ካርበን ሁለት ኤሌክትሮኖች ከክሎሪን ጋር ሼር ያልተደራረገው፣ ከክሎሪን ጋር ለክሎሪን ያልሰጠው ያልተቀበለው ሼር የማይደራረገው ሁለት ፔር ኤሌክትሮኖች ካሉ ያንን ሎን ፔር እንላለን ማለት ነው። ስለዚህ ያ ሴንትራል አተም ምንም አይነት ሎን ፔር ሊኖር አይገባም። ምን ለመሆን ነንፖላር ሞለኪውል ለመሆን ማለት ነው። ስለዚህ ሴንትራል አተሙ ምንም አይነት ሎን ፔር የማይኖረው ከሆነ ያንን ነንፖላር ሞለኪል ነው ማለት እንችላለን። ተመልከቱ እዚህ ጋር ካርበን አራት ቫላንስ ኤሌክትሮኖች ነበሩ። ያ ማለት ሁለት ሎን ፔር መስራት ይችላሉ። ነገር ግን እነዚህ አራቱም ቫላንስ ኤሌክትሮኖች ከክሎሪን ጋር ምን ሰርተዋል? ቦንድ ፈጥረዋል። ምንም የቀረ ምንም ሎን ፔር የለውም ማለት ነው። ስለዚህ ካርበን ቴትራክሎራይድ በቀላሉ ነንፖላር ሞለኪል የሚለውን ማየት እንችላለን። ከዚህ ጋር ተያይዞ አንድ ማወቅ ያለባችሁ ከነዚህ ከሚጠቀሱት አራቱ በመሰረቱ አሁን ያወራናቸው ሁለቱን ሩሎች የማያሟላ ከነዚህ አንዱን የማያሟላ ከሆነ ሙሉ በሙሉ ያ ሞለኪል ፖላር ሞለኪል ነው ብለን ዲሳይድ ማድረግ እንችላለን። ከሁለቱ አንዱን የማያሟላ ከሆነ 3 እና 4ን የምንመለከትበትን ሁኔታ በኋላ ላይ ያወራላችኋል። 3 እና 4ን ሊያሟላ ይችላል፣ ላያሟላ ይችላል። ስለዚህ ከአንድ እና ከሁለት አንዱን የማያሟላ ከሆነ ሙሉ በሙሉ ያ ሞለኪል ፖላር ሞለኪል ነው ማለት ነው። ወደ ሩል ነምበር 3 እንለፍ። ሩል ነምበር 3 ምንም እንኳን ሎን ፔር ቢኖረው እንኳን እዚህ ሩል ነምበር 2 ላይ ሴንትራል አተሙ ሎን ፔር ሊኖረው አይገባም ብለናል። ነገር ግን ምንም እንኳን ሎን ፔር ቢኖረው እነዚህን ሁለት ስቴቶች ማሟላት አለበት። የመጀመሪያው ኢት ሃዝ ቱ ቢ ስኩዌር ፕሌነር ኦር ሊኒየር መሆን አለበት። ያ ማለት ስኩዌር ፕሌነር ነው። አንድን ሞለኪል ስንል ምን ማለታችን ነው? አራት አተሞች ሊኖሩትና ሴንትራል አተሙ ደግሞ ሁለት ሎን ፔር ሊኖረው ይገባል። ያ ማለት ሴንትራል አተሙ ቦንድ የተደረገባቸው ወይንም ከነሱ ጋር ቦንድ የተደረገው አራት ቦንድ የሆኑ አተሞች ሊኖሩ ይገባሉ። ከዛም በተጨማሪ ሴንትራል አተሙ ሁለት ሎን ፔሮች ሊኖሩ ይገባሉ ማለት ለምሳሌ
ዚነን ፍሎራይድን እንመልከት። ዚነን ፍሎራይድ ዚነን F4 የምንለው ኤሌመንት ማለት ነው። ዚነን አራት እነዚህ ፍሎሪን አተሞች ዚኔንን ከበውታል። ከዛም በተጨማሪ ዚኔን ደግሞ ሁለት ሎን ፔሮች አሉት ማለት ነው። እንደዚህ አይነት ኤሌመንቶች ስኩዌር ፕሌነር እንላለን። ስለዚህ ምንም እንኳን ዚኔን ሁለት ሎን ፔሮች ቢኖሩትም ስኩዌር ፕሌነር ስለሆነ ምን ማለት ነው? በሌላ ቋንቋ ነን ፖላር ሞለኪል ማለት እንችላለን። ሌላኛው ሊነር የምንለውን እንመልከት። ሊነር ማለት ቀጥታ መስመር ነው እንደምታውቁት። አተሙ ሁለት አተም ሊኖረው ይገባል። ከዛም በተጨማሪ 3 ወይንም 4 ሎን ፔር ሊኖረው ይገባል ማለት ነው። ልክ ካርበን ዳይኦክሳይድን ብንመለከት ካርበን ዳይኦክሳይድ ሁለት ሎን ፔር አለው። ነገር ግን ከኦክሲጂን ጋር ቦንድ የፈጠረበትም ሁኔታን መመልከት እንችላለን ማለት ነው። ሌላኛው ሩል ነምበር 4ን ስንመለከት ሁሉም ሃይድሮካርበኖች ነን ፖላር ናቸው የሚለው ማወቅ ያስፈልጋል። ሃይድሮካርበን ከሆነ ያ ሞለኪል የተሰጠን ዝም ብለን ዲሳይድ ማድረግ እንችላለን። ዛት ኢዝ ነን ፖላር ሞለኪል የሚለውን ሃይድሮካርበንስ የምንላቸው ሃይድሮጂን እና ካርበን በውስጡ የያዘ ሞለኪል ኤቭሪዴይ። ነገር ግን አንዳንድ ጊዜ ሃይድሮጂንና ካርበንን ብቻ ስለያዘ ሃይድሮካርበን ነው ማለት አንችልም። ነገር ግን ሁሉም ሃይድሮካርበኖች ሃይድሮጂን ኤክስ ካርበን ኤክስ ብሎ የሚመጡ ማንኛውም አይነት ቁጥር ሊሆን ይችላል። ኤክስ የሚወክለው እዚህ ጋር ሁሉንም አይነት ቁጥር ሊሆን ይችላል። ስለዚህ እንደዛ አይነት ሞለኪሎች ከመጡ ነን ፖላር ሞለኪሎች እንደሆኑ ማወቅ እንችላለን ማለት ነው። ስለዚህ አሁን እነዚህን ህጎች በመጠቀም ቀለል ያሉ 5 ምሳሌዎችን ግልጽ አድርገን እንስራ። ኤግዛምፕል ዲፍረንሺየት ዊች ኦፍ ዘ ፎሎዊንግ አር ፖላር ኦር ነን ፖላር። ስለዚህ የመጀመሪያውን ኤግዛምፕል ስንመለከት ሚቴን ነው ያገኘ ነው። ያ ማለት CH4 እንደምትመለከቱት ይሄ በዚህ ሁለቱንም ሩሎች የሚያሟላ ነው። ሩል ነምበሩ አለ ያለው ኦል ሰራውንዲንግ ኤሌመንቶች ዘሴም መሆን አለባቸው ብለን ነበር። ሩል ነምበር 2 ላይ ደግሞ ሴንትራል አተም ምንም አይነት ሎን ፔር ሊኖረው አይገባም ብለን ነበር። ስለዚህ እዚህ ጋር ካርበንን ስንመለከት እንግዲህ ከካርበን ጋር ቼን የፈጠሩ ወይም ቦንድ የፈጠሩ 4 ሃይድሮጂኖች አሉ። ከዛም በተጨማሪ ካርበን ያለውን አራቱንም ቫላንስ ኤሌክትሮን ከሱ ጋር ሼር ተደራርጓል። ስለዚህ ምንም አይነት የቀረ ሎን ፔር የለም። ስለዚህ ይሄኛው ሞለኪል ፖላር ነው ማለት እንችላለን። ሁለተኛው ላይ ያለው አሞኒያ ወይንም NH3 ነው። ይህንን ስንመለከት ደግሞ እንግዲህ ናይትሮጂን ቫላንስ ኤሌክትሮኑ 5 ቫላንስ ኤሌክትሮን አለው። ከሃይድሮጂን ጋር ደግሞ ቦንድ የሚፈጥሩት እነዚህ 3ቱ ቫላንስ ኤሌክትሮኖች ብቻ ናቸው። ያ ማለት አንድ ሎን ፔር ይቀረዋል ማለት ነው። ምንም እንኳን ሃይድሮጂን 3 ሃይድሮጂን አተም ናቸው ያሉት ዘሴም ቢሆኑም እንኳን ሎን ፔር ስላለው ይህንን ምን ማለት አንችልም፣ ነን ፖላር ነው ማለት አንችልም። ስለዚህ አሞኒያ ፖላር ሞለኪል ነው ማለት ነው። ሌላኛው እዚህ ጋር የምትመለከቱት ዳይክሎራይድ ሚቴን ነው። ዳይክሎራይድ ሚቴን CH2 ክሎሪን 2 የሚለው ሞለኪል ማለት ነው። እንግዲህ በዚህ ውስጥ ባለፈው ብያቸዋለሁ ሴንትራል አተም መሆን የሚችለው ብዙ ቼኖችን ፎርም ማድረግ የሚችል ብዙ ኤሌመንቶችን ከራሱ ጋር ቦንድ እንዲያደርጉ ማድረግ የሚችል ስለሆነ ካርበን ነው እዚህ ጋርም ሴንትራል አተም መሆን የሚችለው። ከዛም በተጨማሪ 2 ክሎሪን እና 2 ሃይድሮጂኖች ከሱ ጋር ቦንድ ፈጥረዋል። ሰራውንዲንግ ኤሌመንቶቹ 2 ሃይድሮጂን እና ክሎሪን ናቸው። እንግዲህ ይህንን በቀላሉ ማየት እንችላለን። ኦል ሰራውንዲንግ ኤሌመንቶች ዘሴም መሆን አለባቸው ምን ለመሆን ነን ፖላር ለመሆን። ነገር ግን እዚህ ጋር ሃይድሮጂን እና ክሎሪን ስላለ ይሄ ኮምፕሊትሊ ነን ፖላር መሆን አይችልም፣ ፖላር ነው ማለት ነው። ሌላኛው አዮዲን ቴትራክሎራይድ አየን ነው። አዮዲን ቴትራክሎራይድ አየን እንግዲህ እንደምንመለከተው ይሄ አዮዲን ሴንትራል አተም ነው። ክሎሪን ደግሞ 4 የክሎሪን አተም አለው ማለት ነው። ምንም እንኳን 4 የክሎሪን አተም ቢኖረውም እንኳን እዚህ ጋር ምን አለ 2 ሎን ፔሮች የቀሩ አዮዲን ያልተጠቀማቸው 2 ሎን ፔሮች አሉ። ሼር ያላደረጋቸው 2 ሎን ፔሮች አሉ እና ይህንን ስናወራ ሩል ነምበር 3 ላይ ምን ብለናል? ምንም እንኳን ሎን ፔሮች ቢቀሩ እንኳን ስኩዌር ፕሌነር ወይንም ሊነር ከሆነ ያ ሞለኪውል ነን ፖላር ነው ብለናል። እንግዲህ አዮዲን ቴትራክሎራይድ አይንን ስንመለከት ደግሞ ሼፑን ስንመለከት ስኩዌር ፕሌነር ነው። ያ ማለት 4 አተሞች ያሉ ሰራውንዲንግ ኤሌመንቶች ከዛም በተጨማሪ 2 ሎን ፔሮች ናቸው የቀሩት ማለት ነው። ስለዚህ ይሄ ነን ፖላር መሆን ይችላል። ሌላኛው ብሪሊየም ክሎራይድ ነው። ብሪሊየም ክሎራይድ እንግዲህ ባለፈው ከዚህ ጋር ተያይዞ ከስኩዌር ፕሌነር ጋር ተያይዞ ሊነር የሚል ሞለኪል አውርተን ነበር። ሊነር ኮምፓውንዶች ሊነር ማለት እንግዲህ 2 ኮምፓውንዶች ቦንድ ይፈጥራሉ። ከዛም በተጨማሪ 3 ወይም 4 የሎን ፔሮች ሊኖሩት ይገባል ብለናል። ስለዚህ ብሪሊየም ከ2 ክሎሪን አተሞች ጋር ቦንድ ፈጥሯል። ከዛም በተጨማሪ ደግሞ ያለው ሎን ፔሮች ብዛታቸውን ስንቆጥር 3 ሎን ፔሮች ስላሉት ይሄም ሙሉ በሙሉ ነን ፖላር መሆን ይችላል። ሌላኛው C6H6 የምንለው ይሄ የሚቴይል ኮምፓውንድ ነው ማለት ነው። እንግዲህ ይህንን በቀላሉ መመለስ እንችላለን። ኦል ሃይድሮካርበንስ አር ነን ፖላር በሚለው በአራተኛው ሩል ማለት ነው። ስለዚህ ይህም ፖላር ነው። ሌላኛው ሳልፈር ዳይኦክሳይድን እንመልከት። ሳልፈር አንድ ኦክሲጂን 2 ሞለኪሎችን ምንም እንኳን ይሄ ኦክሲጂን 2 ቦንድ ሰርቷል። ከዛም በተጨማሪ ደግሞ ሊነሪውም ቢባል እንኳን ራሱ ብንፈልግ በእርግጥ 2 ኦክሲጂን ዘሴም አተሞች ናቸው። ሰራውንዲንግ ኤሌመንቱ ዘሴም ናቸው። ነገር ግን ደግሞ ያለውን የሎን ፔር ብዛት ስንመለከት ከ3 በላይ ነው ማለት ነው። ስለዚህ ይሄ
ፖላር ሞለኪውል ነው፣ ነን ፖላር መሆን አይችልም። በኮሜንት ሴክሽን ላይ አንድ ጥያቄ ብሪሊየም ትራይፍሎራይድን ነን ፖላር ነው ፖላር ነው የሚለውን አስቀምጡ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ